ፈጣሪም እንደው አመቶ ሲወረውረው ጊዜን እዚህኛ ሀገር ወረወረው ይባላል ማለት በማይሆን ለምንድነው መሰላችሁ የተባለው ይሄ ነገር? ለቅሷችን እኮ 8 ቀን ሰርጋችንን ተዛ እንደው ከ8 ቀንም ያልፋል። ሰው መጠየቁ ላይና ታች ከጊዜ ጋር አትታገል። ከጊዜ ጋር ስለምትታገል ነው አብዝተ የምታስበው የምትጨነቀው። መቼም ገጥሞ ያውቃል። ለምሳሌ ፈተና ክፍል ውስጥ አስተማሪው አሁን 10 ደቂቃ ነው የቀራችሁ፣ እስኪ ፈጠን በሉና ስጡና አስረክቡኝ እቀበላችኋለሁ ሲል ትደነግጣለህ። ለምን? ያለህ 10 ደቂቃ ነው፣ አንተ የቀረህ ደግሞ ብዙ ጥያቄ ነው። ስለዚህ ትደናበራለህ፣ ጥድፊያ ውስጥ ትገባለህ። ቶሎ ለመስራት ስትል፣ ሁሉን ለመመለስ ስትል የምታውቀው ሁሉ ይጠፋብሃል። ጥድፊያ ውስጥ ትገባና ምን ነበር አውቀዋለሁ ትላለህ። ሳታውቀው ግን ሁሉንም ገምተህ ትወጣለህ። መጨረሻ ላይ ጥሩ ውጤት አይመጣም። በህይወት እንደዛ ነው። አንዳንዴ አንተ የምታስበው ነገር በምትፈልገው ፍጥነት አለመሳካቱ አብዝተህ እንድታስብ ያደርጋል። እዚህ ሞንክ የሆነ ነገር አጣው እያለ የሚኖር ነው የምትኖረው። አገርህ ላይ ራስህን አውጥተህ አገርህን ቀና አድርገህ መገኘት ያለብህ አንተ ነህ። በአቅም አንተ መርጫለሁ ብለህ በገባህበት ነገር በሙሉ ማለት ነው። ማረባ ሰው ነኝ፣ ማልጠቅም ሰው ነኝ፣ ምንም እዚህ ምድር ላይ ዋጋ የለኝም፣ እንደው መኖር የለብኝም ብላችሁ የምታስቡ ሰዎች ደግሞ እግዚአብሔርን ተሳስተሃል እያላችሁት ነው። አትችልም ብሎ የሚያምን ሰው በቃሉ ባይነግርህም 24 ሰዓት እንደዛ ስለሆነ የሚያስበው ኔጌቲቭ ኢነርጂው ይጋባባል። የሆነ ቦታ ላመልክት ልሂድ ስትል ምን ትሄዳለህ? ቆይ በቃ የሆነች ቦታ እንድረስና በዛው ሸኛለሁ ነው የሚልክ። ሂድ አሁኑን ሩጥ እንዳያመልጥ አይልህም። ሳያውቀው ማለት ነው፣ አይታወቀውም። አይሳካም ብሎ ስለሚያስብ እንዳትደክም ማለት ነው። ትልቅ ሀብት ጊዜ ነው። መማር ፈልጌ መኪና እየጠበቅኩ ነበር መማር። ለምንድን ነው መኪና እየጠበቅኩ ያን ጊዜ የተማርኩት? ቤተሰቦቼ ድሃ ስለሆኑ። ትልቅ ጥፋት ተስፋ መቁረጥ ነው። አንድ ቀን አለ እልህ ያያዛችሁ። እልህ ከያዛችሁ ግን አሸናፊ ናችሁ። አንዳንድ ሰው ብር ሲያገኝ ከኔ በላይ ሰው የለም ይላል። ግን ያ አይደለም ሆነ ያለበት። አሁን የኔ ፕሪንሲፕል ምንድነው? እየኖሩ መሞት የሚሉት ነው። አባቴ ጀግና፣ ፀሐይ ሳለች ሩጥ አባት ሳለ ሀጊጥ ይለኝ ነበር። እጁን ይዤ አመሰግናለሁ። ስወድቅ አንስቶኛል፣ ሳዝን ደግፎኛል። My dad መሞቱ መቀበል it's hard። ለአምላክህ የችግርህን ትልቅነት ምን አትበለው፣ አትንገረው። ለችግርህ የአምላክህን ትልቅነት ንገረው። ኢቱ ከንሼ ደንፉ ከነማ ሞቅጢ። ሁለት ሴቶች አጥሚት ወይም ወጥ ይሰራሉ። የሷ እዚህ እየፈላ ነው። የሷ እየፈላ የሰው ታማስላለች ማለት ነው። የሷ እየፈላ የሰው ታማስላለች። ሶ ፎከስ፣ የራስ ስራ ላይ ፎከስ አድርግ። ኢግኖር፣ ይሰበርበት፣ ይቀቀልበት፣ ይብሰልበት፣ ይቃጠልበት የራሱ ነው። ፎከስ ኦን ዩር ኦን። ስፔሻሊ የራስህ እየፈላ የሰውን አታማስል ነው። ይሄ is the power of focus። ሌላኛው